እስክንድርና ዴዋጎን። እስክንድር በጣም ወጣት ቢሆንም ከግሪክ ተነስቶ በ13 ዓመታት ብቻ የአፍሪካ ሰሜንን አካሎ እስከ ህንድ ድረስ ያለውን ዓለም በማካለል ታላቅ ግዛት መስርቶ ነበር። እስክንድር በሕይወት በነበረበት ጊዜ የፋርስን ጨካኝ አገዛዝ ጥሎ ለድል አድራጊነቱ ሳይጨነቅ በግብጽ፣ በጢሮስ፣ በባቢሎንና በፋርስ ከተማ ያሉትን የአማልክት ቤተ መቅደሶች ሳያፈርስ ከካህናቱ ጋር በመገናኘት የአካባቢውን ሕዝብ ባህልና እምነት አከበረ። በኢየሩሳሌምም ታቦተ ጽዮንን ሲጎበኝ የኦሪት ካህናት ደስታቸውን ገለጹ። ይህ የእስክንድር ባህሪ በሥርዓተ አስተሳሰብ ደረጃ የሚስማማ መስተጋብር ተብሎ ሊጠራ ይችላል። አንድን ሥርዓት ለማስተዳደር ኃይልን ብቻ መጠቀም አይበጅም። ከዚያ ይልቅ የሥርዓቱን ባለቤቶች አክብሮ ማስተናገድ ለረጅም ጊዜ መረጋጋትን ይፈጥራል። በዚህ ዓለም ግን ሁሉም ሥርዓት ከሁለት ዋልታ መካከል እንደሚመላለስ እስክንድር ከዲዋጎን ጋር መገናኘቱ የሕይወትን ሁለት የተቃራኒ ፍልስፍናዎች ግጥሚያ ያሳየናል። ዲዋጎን ሁሉን የከዳ ውሻና በትር ብቻ ይዞ በተዋረደ ኑሮ ይኖር የነበረ ፈላስፋ ነበር። አንድ ቀን እስክንድር ባለቆቹ ታጅቦ ዲዋጎን ወዳለበት ሄዶ ምን እንዳደርግልህ ትፈልጋለህ ሲል ጠየቀው። ዲዋጎንም አዎን የምለምንህ አንድ ነገር አለ፣ ፀሐይዋን እንዳትከልልኝ ዘወር በልልኝ አለው። እስክንድር በዚህ መልስ አልተናደደም። ይልቁንም ዲዋጎንን በልቡ አከበረው። እስክንድር የውጭ ሥርዓቱን ጠንቅቆ የሚያስተዳድር ሲሆን ዲዋጎን ደግሞ የውስጥ ሥርዓቱን ከንቱነት ጠንቅቆ የሚያውቅ ነበር። ሁለቱም የአንድ ሥርዓት ማሟያ ክፍሎች ናቸው። እስክንድርን ባልሆን ኖሮ ዲዋጎንን ሆን ነበር ሲል ዓለምን ማስተዳደርና ዓለምን መናቅ በአንድ ሥርዓት ውስጥ እንዴት እንደሚገናኙ አመላክቷል። ነገር ግን ሥርዓቱ ሁልጊዜ ያልተጠበቀ ውጤት ያስገኛል። እስክንድር በወጣትነቱ ሞተ። ዲዋጎን ግን ዓለምን እየጠላ እስከ 90 ዓመት ኖረ። ሆኖም በ343 ዓመት ሁለቱም በሞት ተገናኙ። ይህ በሥርዓት አስተሳሰብ አንድ እውነትን ያሳየናል። ሁሉም ነገር የሚፈሰው ከአንድ ምንጭ ነው። ሰው ቢወድም ቢጠላም ቢሰራም ቢያስተምርም ሕይወትን የሚያንቀሳቅሰው ከሰው በላይ የሆነ ሥርዓት ነው። ማንኛውም ሥርዓት የሚጠናከረው በተለያዩ ክፍሎች መካከል ባለው ሚዛናዊ ግንኙነት ነው። ኃይልና ትህትና፣ ሀብትና ድህነት፣ ውጫዊ ስልጣንና ውስጣዊ ጥበብ ሁሉ የአንድ ሥርዓት አካል ናቸው። እስክንድርና ዲዋጎን በሕይወታቸው ተለያይተው ቢታወቁም ሞት አንድ አደረጋቸው። ታሪክ ሁለቱንም በአንድ ገጽ ላይ አስቀመጣቸው። ይህም የሕይወትን ተያያዥነት የሚያሳይ የሥርዓተ አስተሳሰብ ትምህርት ነው። በመጨረሻም እስክንድር ሲሞት ግዛቱን የሚገባው ሰው ይውሰድ ብሎ ማንንም ሳይሰይም አለፈ። እስክንድር ከሞተ በኋላ የጦር አለቆቹ ይህን አንድ ሥርዓት በመከፋፈል በራሳቸው አስተዳደር ስር ዋሉ። ኃያል መሪ ሲኖር ሥርዓቱ በአንድ ማዕከል ይሰበሰባል። መሪው ሲጠፋ ግን ያልተጠናከረ መዋቅር ወደ ተበታተነ ክፍል ይመለሳል። ይህም ሥርዓት ከተማከለ ወደ በታተነ ሲሸጋገር የሚፈጥረውን ውዥንብር ያሳያል።